የብዙዎችን ህይወት የቀጠፈው አሳዛኝና ዘግናኝ የሆነ አደጋ ከደሴ ወደ ኮምቦልቻ የሚያስኬደው አረጎ መንገድ ላይ ኤስ መንገድ መጀመሪያው ላይ ነውና ከርቡ ላይ እንደዚህ የዞረ መኪናው በዝጋ አመልጦት ነው ወደ ታች ወረደው። እንግዲህ አስቡት ይሄን ጥሶ ነው እንግዲህ ታችኛው አስፓልት የሚታያቸው አስፓልት ላይ ነው። ቢያንስ ወደ 100 ሜትር ከዛ በላይ ርቀት አለው ይሄው መኪናው እና ይላየውና ራጁን ከድንገተኛ አደጋ አላህ ይጠብቀን። በጣም አሳዛኝና ዘግናኝ ነው። የሞቱትንም አላህ ይማራቸው፣ ቤተሰቦቻቸውን እንግዲህ ጽናቱን አላህ ይስጣቸው። ከእንደዛ አይነት አደጋ አላህ ይጠብቀን ሁላችንም። አትደሪ ለዛሬ አዝሊ ቦታ በዚህ ነው የገባው። ወይው ዶሮው ነው ላ ኢላሃ ኢላላህ አረንዲያ ከመኪና ሊገጨለው ነው ይላል። እንደምገኝ አረ ከዚህ ወደቀው ወረዳ ማለት አለወደቀው ዶሮ ያው እንግዲህ በዚህ በመታዩት መልኩ ይሄ መኪና እንደዚህ ሆኗል። አላህ ተጠብቃችሁ ላለው እንደምታዩት እንግዲህ መኪና በቃ በዚህ መልኩ ነው እንደዚህ የሆነው። ሙሉ ሰው ነው የሞተው። 3 ሰው ብቻ ሲቀር ማለት ነው። 3 ሰው ብቻ በህይወት ሲተርፍ በቃ 60 ምናምን ሰው ያው ከህይወት እንደሞተ ነው እየተነገረ ያለው። በጣም ያሳዝናል። ወላሂ በጣም ልብ የሚሰብርና ልብ የሚነካ ነገር ነው። አላህ ወጥቶ ከመቅረት ይጠብቀን።